ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የእርድ የገላ መታጠቢያ ፈሳሽ ሳሙና እንዴት በቤታችን ውስጥ የምናዘጋጅ ይሆናል። ጥቅሙ ምንድነው? ቆዳችን እንከን የለሽ እንዲሆን ጥርት ያለና ያማረ ልስልስ ያለ ቆዳ እንዲኖረን ያደርገናል። እንዲሁም ደግሞ ከፈለጋችሁም ለፊታችሁ መጠቀም ትችላላችሁ። ከኬሚካል ነፃ የሆነ ለቆዳችን ጠቃሚ የሆነ ሳሙና ነው። ቆዳችሁ የጠቆረ ከሆነ እንዲሁም ዝጉርጉር ከሆነ በፀሐይ በተለያየ ምክንያት በፀሐይ ለተቃጠለ እና በተለያየ ምክንያት ለጠቆረ ቆዳ እሱን ለማንጣትና እንዲሁም ደግሞ ቆዳችን ጥርት ያለ የሚያምር ቆዳ እንዲኖረን ያደርጋል ማለት ነው። እሺ ጓደኞቼ፣ ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከ መጨረሻው ተከታተሉኝ። ወደ አሰራሩ ስንሄድ እንግዲህ እንደዚህ ጋር የምታዩት ዶፍ ነው፣ የዶፍ ሳሙና ነው። የዶፍ ሳሙና ሁሉም አይነት ቆዳ መጠቀም ይችላል። ከኬሚካል ነፃ የሆነ ቆንጆ ሳሙና ነው። ለሁሉም አይነት ቆዳ የሚመከር ነው። እናንተ ግን የዶፍ ሳሙና የማትፈልጉም ከሆነ በምታገኙት በማንኛውም ማዘጋጀት ትችላላችሁ፣ በማንኛውም ሳሙና። እኔ ግን በዶፍ ሳሙና ነው ማዘጋጀው ማለት ነው። የዶፍ ሳሙና ቢሆን ይመረጣል። እንግዲህ እንደምታዩት ሳሙናውን እንደዚህ በቀጫጭኑ ወይም በትናንሿ ቀዳዳ በኩል ፈቀፍቀዋለሁ ማለት ነው፣ ደቅቅ እንዲልልኝ። በዚህ መልኩ አንዱን ዶፍ ሳሙና በዚህ መልኩ እናዘጋጃለን ማለት ነው። የዶፍ ሳሙና ስትጠቀሙ ቆዳችሁን ልስልስ ነው የሚያደርገው። ለቆዳ ጤንነት ጥሩ ነው። ፊታችሁ ላይ ያለውን የቆዳችሁን ቅባት ሙልጭ አድርጎ አይወጣም። በቃ ቆዳችሁ ጤንነቱን ጠብቆ እንዲቆይ ይረዳል በጣም ለብዙ ነገር እና ለገላይም ለፊት የምጠቀመው በዶፍ ሳሙና ነው። በነገራችን ላይ በጣም ነው የምወደው። ለብዙ አመታት ተጠቅሜዋለሁ የዶፍ ሳሙና። እናንተም ብትጠቀሙ በጣም ቆንጆ ነው። እንግዲህ እንደምታዩት በዚህ መልኩ ፈቅፍቄ አዘጋጅቻለሁ። ከዛ እንደዚህ አይነት እቃ ላይ ወይም በድስት ላይም ጨምራችሁ መጠቀም ትችላላችሁ። በመቀጠል እዚህ ጋር እንግዲህ እንደምታዩት 250 ሚሊ የሚይዘውን 2 ጊዜ ነው የተጠቀምኩት፣ 2 ኩብ ማለት ነው። እናንተ ከፈለጋችሁ ወይም ወፈር ብሎ በደንብ ወፈር ብሎ እንዲወጣላችሁ የምፈልጉ ከሆነ 1 ኩብ ከግማሽ በቂ ነው። እኔ 2 ኩብ ተጠቅሜያለሁ። በመቀጠል በደንብ አድርጌ ውህዱን ሳሙናዋ ከውሃው ጋራ በደንብ አድርጌ አዋህዷለሁ ማለት ነው። ቀጠን አድርጋችሁ በታዘጋችሁ ችግር የለውም። ምክንያቱም ዶፍ በተፈጥሮ የሆነ ክሬሚ ነገር ስለሆነ ቁጭ ሲል እቃ ውስጥ ቁጭ ስታደርጉት ከአንድ ቀን በኋላ ወይም ከግማሽ ቀን በኋላ እየወፈረ ይሄዳል በራሱ ማለት ነው። ስለዚህ ችግር የለውም ውሃ ቢበዛም ማለት ነው። በመቀጠል እንግዲህ እዚህ ጋር እንደምታዩት በድስት ውሃ ልክ ሲፈላልን አሁን ያዋህድነውን ግብአት እዛ ላይ እንደዚህ በማስቀመጥ በደንብ ሳሙናው እስኪቀልጥልን ማለት ነው እሳት ላይ እናቆየዋለን። በዚህ መልኩ እያዋህድን ማለት ነው። እንደምታዩት ሳሙናችን ሙሉ በሙሉ ቀልጦልናል። ባይቀልጥ ኖሮ ሳሙናው እንደዚህ በማንኪያው ላይ እንደዚህ አድርጌ ሳየው ሳሙናው ማንኪያው ላይ ማየት ትችል ነበር ማለት ነው። ስለዚህ ሙሉ በሙሉ ስለቀለጠ ነው ማለት ነው። ስለዚህ ምንድነው ማደረገው? ከእሳት ላይ ካወረድኩኝ በኋላ እዚህ ጋር ንጹህ ማር ያስፈልገናል። 1 የሾርባ ማንኪያ ወይም በትልቁ ማንኪያ እዚህ ጋር እንደምታዩት 1 የሾርባ ማንኪያ ንጹህ ማር እንጨምራለን። ከዛ ውህዱን በደንብ እናዋህደዋለን አንድ ላይ ማለት ነው ከሳሙናው ጋራ። በመቀጠል ቪታሚን ኢ ያስፈልገናል። ቪታሚን ኢ እንጨምራለን። በታብሌት ከሆነ ያላችሁ 2 ፍሬ መጠቀም ትችላላችሁ። ወይም እንደኔ አይነት ከሆነ ደግሞ ግማሽ የሾርባ ማንኪያ ቪታሚን ኢ እንጨምራለን። ከዛም በደንብ አድርገን ደግሞ እናዋህዳለን። ቪታሚን ኢ ለቆዳ በጣም ቆንጆ ነው፣ ለብዙ ነገር ማለት ነው።
በመቀጠል የሚያስፈልገን የኦሊቬራ ጄል ነው። ኦሊቬራ ጄል እሱም እንደዛው እንጨምራለን ማለት ነው። 1 የሾርባ ማንኪያ የኦሊቬራ ጄል እንጨምራለን። ከዛ አሁንም በደንብ አድርገን እናዋህደዋለን ግብአታችን ማለት ነው። ውህዱን በደንብ አድርገን ካዋህድን በኋላ የሚያስፈልገን ንጹህ እርድ ነው። 1 የሾርባ ማንኪያ ወይም ግማሽ የሾርባ ማንኪያ መጠቀም ትችላላችሁ፣ በቂ ነው። ከዛ እሱን እንጨምርና በደንብ አድርገን አሁንም ውህዱን እናዋህደዋለን ማለት ነው። እንግዲህ እርድ ለቆዳ በጣም ቆንጆ ነው። ለጠቆረ ቆዳ፣ በብጉር በተለያየ ምክንያት ለተጎዳ ቆዳ፣ ለጠቆረ ቆዳ በጣም ቆንጆ ነው። እና ደግሞ እርድ ስትጠቀሙ ለምግብ ተብሎ የሚሸጠው ሳይሆን ምናልባት ከቅመማ ቅመም ጋራ ተደባልቆ ወይም ደግሞ ደባልቀው ፈጭተው የሚያዘጋጁ ስላሉ ቆዳችሁ እንዳይጎዳ። ስለዚህ ለቆዳ ተብሎ የሚሸጥ እርድ አለ፣ ወይ ደግሞ ለመጠጣት ተብሎ ንጹህ እርድ ተፈጭቶ የሚሸጥ አለ። እሱን ገዝታችሁ በተጠቀሙ ጥሩ ነው። ስለዚህ እንግዲህ ለምግብ የተገዛን እርድ ባትጠቀሙ ብዬ እመክራችኋለሁ። የሚያስፈልገን ንጹህ እርድ ስለሆነ ወይ ደግሞ የደረቀውን እርድ ገዝታችሁ ቤታችሁ ውስጥ ፈጭታችሁ ማዘጋጀት ትችላላችሁ። በመቀጠል እንግዲህ እንደዚህ አይነት ሰፋ ያለ እቃ ላይ እንጨምርና ሳሙናችንን መጠቀም እንችላለን ማለት ነው። እዚህ ጋር እንደምታዩት በእንደዚህ አይነት እቃ ላይ ጨምሬ ነው የምጠቀመው ማለት ነው። ስጠቀም እንግዲህ የቱሜሪክ ባዲ ዋሽ ይህን ይመስላል። በጣም ቆንጆ ነው አሰራሩ። እንግዲህ እንዳያችሁት ሁሉም አይነት ናቹራሊ ነው ወይም ደግሞ በተፈጥሯዊ መንገድ የተዘጋጀ ነው። ምንም አይነት ቆዳን የማይጎዳ ለሁሉም አይነት ቆዳ መሆን የሚችል እንዲሁም ደግሞ ለፊታችንን መጠቀም እንችላለን፣ እንዲሁም ለገላችን ማለት ነው። እዚህ ጋር ደግሞ እየተጠቀምኩ የማሳያችሁ እንዴት እንደሚሆን ነው። ስትጠቀሙት እንደዚህ ነው የሚሆነው ማለት ነው። በነገራችን ላይ ስትታጠቡ ቆዳችሁን ልስልስ ነው በአንዴ፣ ልክ የልጅ ቆዳ ነው የሚመስለው ቆዳችሁ ማለት ነው። ወዲያው ልስልስ ነው የሚያደርገው እና ቆዳችሁን ጥርት ያደርጋል። በተለያየ ምክንያት ቆዳችሁ ለጠቆረ እንዲሁም ደግሞ ቆዳችሁ ለሚደርቅባችሁ አላስፈላጊ ነገር ቆዳችሁ ላይ ወጥቶ ጠባሳ ጥሎ አልፎ ከሆነ እሱን በቀላሉ ለማስወገድና ቆዳችን ልስልስ ያለ ያማረ ቆዳ እንዲኖረን የሚያደርግ ቆዳችን እንከን የለሽ እንዲሆን የሚያደርግ በጣም ቆንጆ የሆነ ሳሙና ነው። እናንተ በቤታችሁ ውስጥ አዘጋጅታችሁ ተጠቀሙት። በቀጣዩ ቀን ሳሙናችን እንግዲህ እንደምታዩት እንደዚህ ነው የሚሆነው። ክሬሚ ስለሆነ እንደዚህ ይወፍራል ማለት ነው። በቀጭኑ ብታዘጋጁ ችግር የለውም ማለት ነው። በራሱ ስለሚወፍር በዶፍ ሳሙና ስለሆነ የዛሬው የእርድ የገላ መታጠቢያ እንዲሁም ለፊት የሚሆን ሳሙና አሰራሩ ይሄን ይመስል ነበር። እናንተም በቤታችሁ ውስጥ ተጠቅማችሁ ለውጥ አይታችሁ ኮሜንት እንደምታደርጉልኝ ተስፋ አደርጋለሁ። እሺ ጓደኞቼ፣ በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።